kids. እውነት ትልቁ ኃይል ነው። ሊሻን ልዕለ ኃያል መሆን ትወድ ነበር። ቀይ ካባ ለብሳ ጀግና እንደሆነች በማሰብ ቤቱን ትዞራለች። ዛሬ የምትወደውን አሻንጉሊቷን አንበሳውን ከአደገኛ ወንበር ላይ እያዳነች ነበር። አንድ ቀን እናትና አባቷ አንድ በጣም አስፈላጊ ሥራ ሰጧት። ሊሻን አሉ አባቷ፣ እኛ እስክንመለስ ድረስ ይህችን ውብ አበባ በጥንቃቄ እንድታጠጪልን እንፈልጋለን። ሊሻን ሥራዋን በኃላፊነት ተቀበለች። ይህ አበባ ጥበቃ የሚያስፈልገው ልዩ ተልዕኮዋ ነበር። ትንሿን የውሃ ማጠጫ ዕቃዋን ይዛ ወደ አበባው ሄደች። አበባውን ስታጠጣ አንድ ክፉ ሰው ጥቃት ሊሰነዝር ሲል አሰበች። አይሆንም ብላ ጮኸች። ካባዋን ስታውለበልብ ሳታስበው የአበባውን ማስቀመጫ መታችው። ድምፅ አሰምቶ ወለሉ ላይ ወድቆ ተሰበረ። ሊሻን በጣም ፈራች። ምን ማድረግ እንዳለባት አላወቀችም። የተሰበሩትን ቁርጥራጮች በፍጥነት ከምንጣፉ ስር ደበቀቻቸው። ወዲያውኑ ከጭንቅላቷ በላይ ትንሽ፣ ከባድ ግራጫ ደመና መፈጠር ጀመረ። እናትና አባቷ ወደ ቤት ተመለሱ። ትንሿ ጀግናችን አበባውን አጠጣሽው ብላ ጠየቀች እናቷ። ሊሻን ዋሽታለች። አዎ፣ አንድ ትልቅ ክፉ ጭራቅ ሊወስደው ሞክሮ ነበር፣ ግን እኔ አዳንኩት አለች። ከጭንቅላቷ በላይ ያለው ግራጫ ደመና ትንሽ ትልቅና ጨለማ ሆነ። በጣም ጥሩ አለ አባቷ። ደህንነቱን ለመጠበቅ የታስቀመጥሽው። ሊሻን ልቧ በፍጥነት መምታት ጀመረ። እሱ ከጭራቁ ለመደበቅ የማይታይ ሆነ አለች። ደመናው ይበልጥ እየጨመረ መጣ። እናም ከባድ ስሜት መሰማት ጀመረ። በዚህ ከባድ ደመና ልዕለ ኃያል ሆኖ መሮጥና መጫወት ከባድ ነበር። እናትና አባቷ ግራ ተጋብተው ተያዩ። የሆነ ችግር እንዳለ አውቀው ነበር። እናቷ አጠገቧ ተቀመጠች። ሊሻን፣ ሁሉም ነገር ደህና ነው፣ ያዘንሽ ትመስያለሽ። ሊሻን የእናቷን ደግ ፊት ተመለከተች። ከባዱ ደመና በጣም አስከፊ ስሜት እንዲሰማት አደረገ። ትልቁን ልዕለ ኃይሏን ለመጠቀም ወሰነች። እውነቱን መናገር አለብኝ ብላ በሹክሹክታ ተናገረች። ትልቅ ትንፋሽ ወስዳ ሁሉንም ነገር ነገረቻቸው። እንዴት እየተጫወተች እንደነበረ፣ በአጋጣሚ እንዴት እንደሰበረችው እና ስለፈራች እንዴት እንደደበቀችው። እውነቱን ስትናገር ትልቁ ከባዱ ግራጫው ደመና መቀነስ ጀመረ። አባቷ ምንጣፉን አነሳና የተሰበሩትን ቁርጥራጮች አየ። የተናደደ አይመስልም ነበር። እናቷ አቀፈቻት። እውነቱን ስለነገርሽን አመሰግናለሁ ሊሻን። ይህ በጣም ደፋርነት ነው። ደፋር መሆን እውነተኛ ልዕለ ኃይል ነው። አባቷ አክሎ አደጋዎች ይከሰታሉ፣ ነገር ግን ውሸቶች ነገሮችን የበለጠ ያባብሳሉ። እውነት ግን የተሻለ ያደርጋቸዋል። ሦስቱም አብረው ቆሻሻውን አጸድ። አብረው ሲሰሩት ያን ያህል የሚያስፈራ አልነበረም። በሚቀጥለው ቀን ወደ ሱቅ ሄደው አዲስ የአበባ ማስቀመጫ መረጡ። ሊሻን ቀለሙን እንድትመርጥ ተፈቀደላት። ወደ ቤት ተመልሰው አበባውን በአዲሱ ማስቀመጫ ውስጥ ተከሉት። ሊሻን ከካባዋ በላይ እውነትን መናገር ትልቁ፣ ጠንካራውና ምርጡ ልዕለ ኃይሏ እንደሆነ አወቀች። ስላዳመጣችኝ በጣም አመሰግናለሁ። Thank you for listening. Utopia Kids. የአቤል ጠንካራ ልብ። አቤል መገንባት ይወድ ነበር። ሁሉም አይነት ቅርጽና መጠን ያላቸው የግንባታ ጡቦች ነበሩት። በእነሱም አስደናቂ ዓለማትን ይፈጥር ነበር። ዛሬ ግን አቤል ልዩ ዕቅድ ነበረው። በዓለም ላይ ካሉት ሁሉ ረጅሙን ግንብ ሊገነባ ነበር። በሰፊና ጠንካራ መሰረት ጀመረ። ክሊክ ክላክ፣ አንዱ ጡብ በሌላው ላይ። ግንቡ ማደግ ጀመረ። ግንቡ ከፍ እያለ ሄደ። ከሚወደው አሻንጉሊት ግቡ ከፍ አለ። ብዙም ሳይቆይ ከወንበሩም በለጠ። አቤል መገንባቱን ለመቀጠል በትንሽ ወንበር ላይ መቆም ነበረበት። ልቡ በደስታ ይመታ ነበር። ግንቡ ግሩም ነበር። አንድ ጡብ ብቻ ቀረ። የሚያብረቀርቀው የኮከብ ቅርጽ ያለው ጡብ። ለአስደናቂው ግንቡ ዘውድ ይሆናል።
በተቻለው መጠን እጁን በጥንቃቄ ዘረጋ፣ ግን ግንቡ መንቀጥቀጥ ጀመረ። እናም በታላቅ ድምፅ ክራሽ ብሎ የለፋበት ሁሉ ፈረሰ። ውብ ግንቡ ወለሉ ላይ የጡብ ክምር ሆነ። አቤል የተበታተነውን ክምር ተመለከተ። ጉሮሮው ውስጥ ትልቅ ነገር የተሰካ ያህል ተሰማው። አይኖቹ በጋለ እንባ ተሞሉ። አልችልም ብሎ ጮኸ። እንደገና ረጅም ግንብ አልገነባም። ልቡ ከጡቦቹ ጋር አብሮ የወደቀ መሰለው። ልክ በዚያም ጊዜ አባቱ ወደ ክፍሉ ገባ። የተናደደ አይመስልም። ዝም ብሎ ከአቤል አጠገብ ወለሉ ላይ ተቀመጠ። እንዲህ ያለ ረጅም ነገር መገንባት ከባድ ሥራ ነው አለ አባቱ በቀስታ። ሲወድቅ ማዘን ምንም አይደለም። ግን አንድ ምስጢር ልንገርህ ሲል አባቱ ቀጠለ። መውደቅ የመገንባት አካል ነው፣ ለመማር ዕድል ነው። እውነተኛ ጥንካሬ ማለት በፍጹም አለመውደቅ አይደለም፣ እንደገና ለመሞከር የሚያስችል ደፋር ልብ መኖር ነው። ይህ ጠንካራ ልብ ነው። አቤል ጡቦቹን ተመለከተ። ከዚያም አባቱን አየ። ጠንካራ ልብ፣ እንደገና የሚሞክር ልብ። ትልቅ ትንፋሽ ወስዶ እንባውን አበሰ። አንድ ጡብ አነሳ። ምናልባት በዚህ ጊዜ በጠነከረ መሰረት አለ። አባቱ ፈገግ ብሎ አንድ ጡብ አነሳ። ድንቅ ሐሳብ ነው አለ። በጋራ እንገንባው። አዲስ ግንብ ገነቡ። ጠንካራና በቀለማት ያሸበረቀ ነበር። አይወዛወዝም ነበር። የሚያብረቀርቀውን የኮከብ ቅርጽ ያለውን ጡብ ለማስቀመጥ ጊዜው ሲደርስ የአቤል አባት ከፍ አድርጎ አነሳው። አቤል በጥንቃቄ ከላይ አስቀመጠው። ግንቡ ከመጀመሪያው ያህል ረጅም አልነበረም፣ ነገር ግን ከገነባቸው ሁሉ በጣም ጠንካራው ነበር። አቤል በዚያ ቀን ጠንካራ ልብ ከሁሉም የግንባታ ጡቦች የበለጠ አስፈላጊ መሆኑን ተማረ። ስላዳመጣችኝ በጣም አመሰግናለሁ። Thank you for listening.